መጀመሪያ ለቻናሉ አዲስ ከሆናችሁ ሰብስክራይብ ያድርጉ። በመቀጠል የአርቲስቷ አድናቂ ቪዲዮውን ላይክ ያድርጉ። 11ኛው የኢትዮጵያ የጉማ አዋርድ ዛሬ ተካሂዶ በምስሉ ላይ የተመለከታቻት አርቲስት ቃልኪዳን ጥበቡ በአማርኛ ፊልም ትዝታ በሚለው ፊልም በምርጥ ዋና ተዋናይ የ11ኛው የጉማ አዋርድ ተሸላሚ ሆናለች። ይገባታል። አርቲስቷም በጣም ተደስታ ከአድናቂዎቿ እና ከሙያ ጓደኞቿ እንኳን ደስ አለሽ በማለት አብረዋት ፎቶ እየተነሱ ውለዋል። እኛም በቻናላችን ስም እንኳን ደስ አለሽ ብለናል። ደግሞም ይገባሻል። አርቲስት ቃልኪዳን ጥበቡ በስራዋም በቁንጅና ግንባር ቀደም ሆናለች። በሕይወት ከተለየን በስራ ሁሌም የሚታወሰው ከአርቲስት ታሪኩ ባባ የአንድ ልጅ እናት ናት። የሚወዳት ላይክ ሳያደርግ እንዳያልፍ።